ታሪካችን ሲጀምር አንዲት ውብ እንስት አንድ ካፌ ውስጥ ተቀምጣ እንመለከታለን። ብዙም ሳይቆይ ግን አንድ ወጣት እዚህ መቀመጥ ይቻላል ወይ ብሎ ይጠይቃታል። እንስቲቱም ወዲያው የብርጭቆ አንስታ መቀመጫው ላይ ትደፋና ረጥቧል፣ አይሆንህም ትለዋለች። እሱም ግን በምላሹ የረጠበ ወንበር ላይ መቀመጥ የሚያስደስተኝ ነገር ነው በማለት በውሃ የራሱ ወንበር ላይ ይቀመጣል። ቀጥሎም ስሜ ደስቲን ይባላል፣ ያንቺን ማን ልበል ይላታል። እሷም በመገረም በእውነት ሱሪህ እንዲበላሽ ያደረግከው ስሜን ለመጠየቅ ብቻ ነው ትለዋለች። እሱም አይ ቡና ልጋብዝሽም ስለምፈልግ ነው፣ ግን በመጀመሪያ ስምሽን ማወቅ ፈልጋለሁ ይላታል። አስተናጋጁ መጥቶ ወንበሩ ላይና ወለሉ ላይ ያለውን ውሃ ተመልክቶ ምን እንደተፈጠረ ይጠይቀዋል። ደስቲንም ይቅርታ ድንገት ውሃ ተደፍቶብን ነው፣ እባክህ 2 ቡና ይዘህልና ይለዋል። እሷም በሁኔታው እየሳቀች መሄድ አለብኝ ትለዋለች። ቡናውስ ሲላትም መቼ እናድርገው በማለት ትመልስለታለች። ደስ ያለሽ ቀን እናድርገው ሲላት ሶፍት ላይ ስልክ ቁጥሯን ጽፋ ትሰጠዋለች። ከተቀመጠችበት ወጣ ስትል ግን በዊልቸር ላይ ያለች አካል ጉዳተኛ ሴት መሆኗን ይመለከታል። ሲደነግጥም ስሜ ኮሊ ይባላል፣ ቡናውን ነገ ብናደርገው ምን ታስባለህ ትለዋለች። እሱም ደውላለሁ ይላታል። ስትሄድም የሰጠችውን ቁጥር የተጻፈበት ሶፍት ውሃ የተደፋበት ወለል ላይ ጥለዋል። በቀጣዩ ቀን ደስቲን በሹፍርና ስራ አመልክቶ ሲቀጠር እንመለከተዋለን። ቀጣሪውም አሁን ስራን መጀመር ትችላለህ፣ ግን ለኔ ሳይሆን ለልጄ ነው የቀጠርኩ፣ እሷን ወደ ሕክምና ቦታ ታደርሳታለህ በማለት ልጁን ሲጠራ ከዚህ ቀደም ካፌ ውስጥ አውርቷት የነበረችው ኮሊ ሁና ያገኛታል። እሷም ምንም እንዳልተፈጠረ ካየችው በኋላ ስላወቅኩ ደስ ብሎኛል በማለት ትጨብጠዋለች። ደስቲንም በድንጋጤ ሲከተላት አባቷ ጠርቶ የመኪናዋን ቁልፍ እንደረሳ አስታውሶት ተንከባከባት ብሎ ይሰጠዋል። ወደ መኪናው ሲሄድም ኮሊ በራሷ መኪና ውስጥ ገብታ ያያታል። እሱም ዊልቸሯን እንዴት እንደሚያስገባው ግራ ገብቶት ከታገለ በኋላ ወደ ውስጥ ያስገባዋል። ይሄዱም እያለ ደስቲን አስታወሽኝ፣ ባለፈው ውሃ የደፋሽበት ወንበር ላይ የተቀመጥኩት ልጅ ነው። እሷም አስታውሻለሁ ትለዋለች። ሊደውልሽ ነበር ግን ሲል አቁም፣ ምንም ማባበል አያስፈልግም፣ አንተ ይህን ያደረክ የመጀመሪያ ወንድ አይደለም፣ በጣም ይቅርታ ስልክሽ ስለጠፋብኝ ነው ሲላት እሷም አትዋሽ፣ ጠፍቶብህ ሳይሆን እዛው ጥለኸው ነው ትለዋለች። ደስቲን የሚመልሰው ሲጠፋውም ኮሊ አትጨነቅ፣ የሰጠውህ የኔ ቁጥር ሳይሆን ለሁሉም የምሰጠውን የፒዛ ቤት ስልክ ቁጥር ነበር። ለምን የፒዛ ቤት ስልክ ቁጥር እንደሰጠችው ሲጠይቃትም መጠበቅ ስለሰለቻትና ሁሌ ተመሳሳይ ነገር ስለሚፈጠር ነው ትለዋለች። እንደደረሱም ዊልቸር ላይ ላስቀምጣት ሲጠጋ ዞር በልልኝ፣ የሥራ አይነት መንዳት እንጂ መሸከም አይደለም፣ 6 ሰዓት ላይ ተመለስ ብላው ወደ ውስጥ ትገባለች። ከቆይታ በኋላ ስትመለስም አይስክሪም ገዝቶ ይጠብቃታል። ግን አይስክሪሙ ተደፍቶ ጃኬቷን አበላሽቶ ያገኙታል። እሱ ሲርበተበትም ለወደፊት በለውዝ ነው የምወደው ብላው በራሷ ወደ መኪናው ትገባለች። ቤት ከደረሱም በኋላ አባትየው መጥቶ እንደለመድሽው ስለ አዲሱ ሹፌር ቅሬታሽን ንገሪኝ ይላታል። ጥሩ ነው ይቆይ ስትለውም አባትየው ከዚህ በፊት ከነበረው ነገር አዲስ የሆነበትና ደስ ብሎት ይሄዳል። በሚቀጥለው ጊዜ ኮሊ አባቷ ባል እንዲሆናት ካመጣላት ወንድ ጋር ቁጭ ብለው እናያለን። ኮሊ ግን ልጁን አልወደደችውም ነበር። በመሃል ደስቲን ወደ ሕክምና ልውሰድሽ በማለት ይመጣል። ሊሄዱ ሲልም የአንቶኒን የጋብቻ ጥያቄ አስቢበት ይላታል። ኮሊ ግን የማስብበት ነገር የለም፣ ተስማምቻለሁ፣ ስለዚህም አገባዋለሁ ትላለች።
አባትየውም በምላሿ ፍጥነት እየተገረመ በቀጣይ ከቤተሰብ ጋር ሆነን እናገኘሃለን በማለት ለአንቶኒ ይመልስለታል። ልጁም እጇን ስሞ ይሄዳል። ወደ ሕክምናው ሊሄዱ ሲል ደስቲን አያገባኝም ግን ለምን ሳትወጂው ታገቢዋለሽ ብሎ ይጠይቃታል። እሷም አያገባህም ትለዋለች። ሊሄዱ ሲሉም ወደ ሕክምና ሳይሆን ደስ ወዳለ ቦታ እንድትወስደኝ ነው የምፈልገው በማለት ትነግሯለች። ቀጥሎም አውትዶር ፊልም የሚታይበት ቦታ ሆነው እያወሩና እየተሳሳቁ ፊልሙን ሲያዩና ሲያወራት እናያለን። ከዛም እንደተቀራረቡ ኮሊ አባቷ እንደ ቅድሙ አይነት ወንድ እየከፈለ በብዛት እንደሚያመጣና እሷ ብቻዋን መሆኗን ስለሚፈራ አስቦ እንደሆነና እንደማትቀየመው ትነግረዋለች። ከዛም ወደ ቤት መሄድ ሲጀምሩ እሷ እዛው መኪና ውስጥ ትተኛለች። ነግቶ ሲደርሱም ደስቲን አበባ እንደያዘ በተኛችበት በኩል ሄዶ እንዴት አደርሽ ብሎ ይቀሰቅሳታል። ይህን ሲያይ የነበረው አባቷም በሁለቱ ቅርርብ መደሰት ይጀምራል። ከመኪናው ሊያወርዳት ሲያቅፋትም ድንገት ይሳሳማሉ። እሷ ግን ወዲያው ትናደድና በጥፊ ትመታዋለች። እንደተባረረም ትነግረዋለች። እየቀለደች እንደሆነ ሲጠይቃትም በቶሎ አውርደኝ በማለት አባቷ ገንዘቡን እንደሚሰጠውና ማታ ከምታገባው ወንድ ቤተሰቦች ጋር ላለባት እራት መዘጋጀት እንዳለባት ነግራው ትሄዳለች። ደስቲንም ስላወኩሽ ደስ ብሎኛል በማለት ይተዋታል። ማታ ላይ ኮሊና አባቷ ከምታገባው ወንድ ቤተሰቦች ጋር ለራት አብረው ተቀምጠው እናያለን። ኮሊ አይስክሬም ፈልጋለሁ ስትልም አንቶኒ ላምጣልሽ ብሎ ይሄዳል። በመሃል ግን ደስቲን ይህ ቦታ ሰው አለው በማለት አጠገባቸው ይመጣል። ኮሊ ግን ከዚህ በፊት እንዳደረገችው የብርጭቆውን ውሃ አንስታ ወንበሩ ላይ ትደፋለች። ወንበሩ እርጥብ ነው ትለዋለች። ደስቲንም የረጠበ ወንበር ላይ መቀመጥ ያስደስተኛል ብሎ ይቀመጣል። ደስቲን እባላለሁ፣ ስምሽ ማን ነው ሲላትም ስሜን ለመጠየቅ ብቻ ነው ሱሪን ያረጠብከው ስትለው አይ ቡና ልጋብዝሽ ፈልጋለሁ፣ ግን በመጀመሪያ ስምሽን ንገሪኝ ይላታል። ስልኩ ቁጥሯን ሶፍት ላይ ስትጽፍለትም ወዲያው ይደውላል። ስታነሳውም ልክ የፒዛ ቤት ስልክ ነው እንዳለችው ያዛታል። ቀጥሎም ቡናው ምን ትያለሽ ሲላት መቼ እናድርገው ትለዋለች። አሁን ብሎ ከቦታው ይወስዳታል። በመሃል ግን አንቶኒ መጥቶ ምን እየተካሄደ ነው ሲል አባቷ ሰርጉ እንደተሰረዘ ይነግረዋል። ደስቲንም አንቶኒ አይስክሬም ላይ አድርጎ ያመጣውን ቀለበት ይህ ላንተ ነው፣ አይስክሬሙ ደግሞ ለሷ ነው ብሎ ሰጥቷት ከቦታው ይዟት ይሄዳል። አባትየውም አንቶኒን ቁጭ በል ብራችሁን እንደሆነ ሰጣችኋለሁ ይላቸዋል። ታሪካችንም በዚህ ይጠናቀቃል። በየሳምንቱ አስገራሚና አዝናኝ ታሪኮችን ለመስማት የዩቲዩብ ቻናላችንን ሰብስክራይብ ማድረግ አይርሱ። እናመሰግናለን።